ስርዓት የለውም እንዴት ያሳደጉት ምናምን እንላለን if you don't understand። ምክንያቱም ስታዩት በጣም ኖርማል ነው ምናምን ድምፁ ከጮኸ መጥቶ ሊያጠፋው ይችላል። እንደዚህ ስናይ ጀጅ ከማድረግ ይልቅ you need to understand። አንድ ኤክስፒሪየንስ አለኛ ልጆች ተነስተን ኤዩ ተላይ ህፃናቶች ቲፒካል ልጆች ናቸው ከየትምህርት ቤቱ ማለት ነው። አጋጣሚ ግን አንድ ልጅ አሁን በትክክል እንትኑ ስላለኝ ኤክስፒሪየንስ ሮጦ እንትነች ሃየር ኦፊሻል ነች መነጨቃትና እንትኑ በሙሉ ነው የደነገጡት። እኔ አይ ኤክስፔክት this guy has a special need ብዬ እንትን ብያለሁ በሙሉ በቃ። ከዛ ሮጦ ተመልሶ እንትኑ ስታይ you can understand ማለት ነው። ስለዚህ ለየት ብለው ስታዩ ጀጅ ከማድረግ ይልቅ ወላጆች ምንድን ያሳደጉት ብሎ ለመፍረድ ከመነሳት ይልቅ so he needs or she needs support ማለት ነው። ሌቭላቸው ማወቅ የሚያስፈልገው ትሪኪ ስለሆነ በተለይ ኦቲስቲክ ልጆች በጣም በእንትንም በአቋም በመልክ በምታያቸው እንዲህ ልትለዩዋቸው አትችሉም በማየት። ስለዚህ ትሪኪ ነው። ይሄን የመሰለ ልጅ ምናምን ስርዓት አጥቶ ነው እንጂ ሊያስበላችሁ ይችላል። ፊዚክሊ ኦቲዝም ፊዚክሊ በማየት አይለዩም። ኦቲዝም እዚህ ስፔክትረም ውስጥ ያሉ ልጆች ማለት ነው። ስለዚህ we need to take care። ወጣ ያለ ባህሪ ስናይ ትንሽ ማሰብ ረጋ ማለት ጀጅ ከማድረግ ይልቅ ለማገዝ ለመርዳት መሞከር ይገባል። በተለይ አይነው ቸርች ምናምን እንግዲህ እንደምታውቁት ስብከት አለ፣ መዝሙር አለ፣ በጣም ብዙ የሚረብሻቸው ነገር ሊኖር ይችላል። ከዛ አንጻር if you see any reaction የዲሲፕሊን ችግር አይደለም። ኦኬ እንዴት ነው የምንረዳቸው? በዛ ኢንቫይሮንመንት ውስጥ ቆይተው ያምልካው ይሁን ካለ እንዴት ሊካፈሉ ይችላሉ የሚለው ላይ እንዴት እናግዛቸው ሚለውን እንድታውቁ ነው አሁን ይሄን እንትን ነግራችሁ ማለት ነው። ካራክተሪስቲክሱ ምንድን ነው? ኦቲዝም ትራያፔድ ኢምፔርመንት ነበር የሚባለው። ትራያፔድ ማለት ሶስት ማለት ነው። ሶስት ኢምፔርመንቶች ነው ያለባቸው ነበር የሚባለው። አንዱ ቋንቋ ቨርባሊ ቃል አውጥቶና በምልክት አለ። ለምሳሌ ና ማለት ነው ምናምን። ከዛ ደግሞ አንዳንዴ ልጆቹን እንዳማረ እንግዳ ሲኖር ስትሉ ልጆች ይገባቸዋል። ይሄ ምን ስለሆነ ቋንቋ ስለሆነ ስኮሳተን ቁጣ እንደሆነ ሳላወራ ከልጆች ጋር ግባባለሁ አይደል? so this is one way of communication። ይሄ አንድ ቋንቋ ነው። ቃላት ማውጣትን ጨምሮ የሚኖረውን ተግባቦት አንድ ትራያፔድ የሚባል ጊዜ አንዱ ይሄ። ሁለተኛው የማህበራዊ ተግባቦት ወይንም ደግሞ የሶሻል ስኪል የሚባለው ነውር የሆነና ነውር አሁን እዚህ ጋር መጥቶ ሽንቱን ሊሸና ቤቱ ከሆነ ሽንት ቤት ያውቃል ሮጦ ይሄድበት። እዚህ ግን ወደዚህ ቢያየላ ስለዚህ ይሄ ምንድን ነው? የማህበራዊ ተግባቦች ነውርና ነውር ያልሆነ አይደል? ለምሳሌ ስሜል እንትን መጥቶ ሊያደርግ ይችላል፣ ሊያሸታችሁ ይችላል። this is not okay አይደል? በማህበራዊ ተግባቦት ምን እያደረገ ነው ምናምን ልትሉ ትችላላችሁ። ይሄ እንደዚህ አይነት በቃ ዲስታንስ መጠበቅ ነውር የሆነ ነውር ያልሆነ ልክ የሆነ ልክ ያልሆነ ሚል ተግባቦት ማጣት ሁለተኛው ነው። ላይክ እዚህ ላይ ኒውሮዴቨሎፕመንት is characterized by social interaction አሁን ያልኩት communication ቅድም ያልኩት communication verbally or a gesture ማለት ነው። ከዛ repetitive and ሶስተኛው ደግሞ repetitive and restrictive behaviors ማለት ነው። repetitive ነገሮች ያደርጋሉ። ለምሳሌ እዚህ ጋር ሮክ ሊያደርግ ይችላል።
ወይም ፍሊፐር ዲፍረንት የሚታይ አክሽኖች ልናይ እንችላለን። ወይንም ደግሞ ሪስትሪክት ለምሳሌ ወደ ትምህርት ቤት ወደ ቸርች ስታመጡት በዚህ ጋር ነው ያመጣችሁት፣ ነገ በዚህ ጋር ላጣበቱት እሺ በቃ ከለመዱት ነገር ፎቀቅ ማለት አይፈልጉም። እንደዚህ አይነት ካራክተርና በጣም ለኛ በጣም ነንሰንስ የሚመስለው ነገር ይዘው ለምሳሌ እዚህ ሃይላንድ ላይ ሎንግ ታይም እንደዚህ ሊያዩ ይችላል። ፎከስ አለ በጣም ምንድነው የሚያየው ምናምን እስከብት ማለት ሶ እንደዚህ አይነት ካራክተሮች ሪፒቲቲቭ እንደ ሪስትሪክትድ ቢሄቪየርስ የምንላቸው። ስለዚህ አንድ ተግባቦት የቃላትና የምልክት ብለናል። ሁለት የሶሻል ኢንተራክሽን ኦር ሶሻል ኮሚኒኬሽን ስኪል የምንለው ማህበራዊ ተግባቦትና ሶስተኛው አሁን ይሄ ነበረ ትራፒክ ኢምፔርመንት ያስባለው ሶስት መሰረታዊ ችግሮች ወይ ተግዳሮቶች ብንላቸው ይሻላል። ሶስት መሰረታዊ ተግዳሮቶች አሉባቸው ነበር። አሁን ግን ከ2013 በኋላ ቅድም ያልኳችሁ የዲኤስኤ ስታንዳርድ አውጥቶ ወደ ሁለት አምጥቷቸዋል። ወደ ሁለት ምን ኮሚኒኬሽን ሚለውን የሶሻሉንም የእንትኑንም አንድ ላይ ኢንተግሬት አድርጎታል። ሶ ሁለተኛው የሪፒቲቲቭ እና ሪስትሪክትድ ቢሄቪየርስ የሚሉት ለምንድን ነው? ትራፒክ ኢምፔርመንት የነበረ ጊዜ መናገር የሚችሉ ትምህርት ቤት መሄድ የሚችሉ ምናምን ልጆች ከነዚህ ጋር መቀላቀል የለባቸውም የሚል አንደርስታንዲንግ ነበረ። ሶ አሁን ግን በአጠቃላይ እዚህ ካታጎሪ ውስጥ አሉ ማለት ነው። ሶ ቤዚካሊ ሁለት ነገር ይቸግራቸዋል። አንደኛ ከሴንሰሪ ኢንቴግሬሽን ዲስፋንክሽን የሚመጣ ወይም በስሜት ሕዋሳቶች ተቀብለን ሪአክት የምናደርግበትን መንገድ እሱ እዛ ላይ ያለ መዛባት ምክንያት የሚመጣው እነዚህ ሪፒቲቲቭ እና ሪስትሪክቲቭ ቢሄቪየር እና ሁለተኛው ደግሞ በምን ምክንያት የሚመጣው በተግባቦት በቋንቋና ማህበራዊ ተግባቦት የሚመጣው እክል ማለት ነው። ሶ ሜይንሊ በዚህ ሁለቱ ነው አሁን ሳይንቲፊክሊ ተከፍለው ያሉት ማለት ነው። ይሄ የሴንሰሪ ኢንተግሬሽን ዲስፋንክሽኑ ያው ሁላችንም ትንሽ ትንሽ ሊኖረን ይችላል። በእርግጥ አይደል አንዳንድ ሰው እንዲህ ለስላሳ ነገር ሲነካው እንትን የሚለው አለ ወይም ዝልዝት የሚል ነገር በቃ ራሳችሁን እንትን የሚላል የሚረብሽ ምንም የማይመስለው ማለት ነው። ሶ እነዚህ ካራክተርስ እኛ ጋር ትንሽ ትንሽ ቢሆንም ዊ ማኔጅ ግን ምንም ቢሆን እዚህ ጋር ቦምብ ቢፈነዳ ማይደነግጥ ይኖራል። ጆሮ የማይረበሽ የለም ማለት ምናልባት ምንም የማይመስለው ሊኖር ይችላል። ሴንሰሪ ዲስፋንክሽን ስለሚባል ስንት የስሜት ሕዋሳት ነው ያለ? ወደ 7 ነው። የሰውነት ሚዛን መጠበቅም ደግሞ ሰውነታችን አጌነስት ከሌላ ነገር ጋር ያለውን ርቀት ለምሳሌ እንደዚህ ጓ መደረ አንዳንድ ሰው ዝም ብሎ ቢገጨው ብድግ ሲል ያ እኛ አናውቀውም። እግዚአብሔር በስራው ግሩም ፐርፌክት ነው። በጣም ብዙ ኖቲስ ያላረግናቸው ግን እግዚአብሔር በቃ ድንቅ አድርጎ የኔ አሁን የመቆሜ ምክንያት ቢኮዝ በቃ ፋይን ምናምን ፎር ግራንትድ የወሰድኩት አለ። ግን ልክ እሱ የሚገባቸው እነሱ ያቺ ቢዛ በጆሮአችን ውስጥ አለ ምንጠብቀው እሷ በጣም የእሱ እክል ሲመጣ ማንም ሰው እንደዚህ ይችኛዋን እንደዚህ ወርዳታለሁ ምናምን ትለው ቀልድ ትሆናለች ማለት ነው። በጣም በቃ በምስጋና ዘመናችን እንዲያልቅ እንዴት እንደተሰራ የምናውቅ ምንም የጎደለን የለም ከምስጋና በስተቀርና እና I always በቃ appreciate እግዚአብሔር እንዴት
እንዴት አድርጎ ነው የሰራን እላለሁ። ምክንያቱም ብዙ ማይገቡ ግን ደግሞ ዲዛይን የሆኑበት መንገድ እንዴት ለአካባቢያችን ውስጥ ካሉ ነገር ጋር እንዴት ተስማምተን እና ተዋህደን እንድንኖር የተሰሩ እኛ ማይገቡ እኛ ማናዛቸው ግን ያንን ልናይ እንችላለን። ይሄ ሲጎል ምን እናያለን? ኦቲስቲክ ልጆች ሲቸገሩ እናያለን። ይሄን ማወቅ ለምን ይረዳናል? ማፍተሩ ለምንድን ነው የምናውቀው ብትሉ እነሱ ያላቸውን ሸክም በዚህ ምክንያት ወላጆች ያላቸውን ሸክም እንድናግዝ ነው። ኮምፕሌክስ ነው ኢሹ አፌክትስ ዲፍረንትሊ ነው። ኦቲዝም ተብሎ ሁሉም አንድ ላይ ቢሆኑ ግን ስፔክትረም አይደል? ዲፍረንትሊ የተለያየ እንትን አላቸው። እዚህ አንዱ ምንም አልሰማ ብሎት እዚህ እንትኑ ስር መጥቶ ይሰማል ሞተር ወስል። አንዳንዱ ደግሞ እኛ ራሱ ያልገባን ድምፅ ረብሾት ጆሮን የሚደፍናል ጸጥ ባለበት ነገር ውስጥ ማለት። ለአንዳንዶቹ ይሄ ብርሃን በጣም ሊረብሻቸው ይችላል። ለአንዳንዶቹ ደግሞ ገና ይሄን ብርሃን በደንብ ራሳቸውን ስቲሙሌት አድርገው ሞር ማየት እንዲፈልጉ ያን ስቲሙሌት ሲያደርጉ እናያለን። በተለይ ከዚህ ከሴንሰሪ ኢንተግሬሽን ያው እሱ ቴራፒ አለው። ሴንሰሪ ኢንሪችመንት ቴራፒ የሚባል እሱ ነው የሚያስተካክለው። በቃ ዝም ብሎ ኤክሳይትድ ሆኖ ፍሊፐር ሲያደርጉ ሲዘሉ ምናምን ስርዓት ለማስያዝ ብትጣጣሩ doesn't give sense። ያን እንዴት ነው አድሬስ መቀደም ያልነው ወደ ሶሻል ኖርምነስ እንዲመጣ እንዴት ነው እናግዘው የሚለው ሌላ ጉዳይ ይሆናል ማለት ነው። አለበለዚያ ግን ያው መፍረድን ምናምን ብቻ ነው የሚተርፈን። ለዚህ ነው እንድታውቁና ይሄን ሪኮግናይዝ ማድረግ ሪስፔክት ለማድረግ ብርታታቸውን ለማድነቅ ጉድለታቸው ለመሙላት ነው። ሶዛት እንደ ማንኛውም ልጅ ቸርች ሲመጡ ያን ሰርቪስ እንዲያገኙ ወላጆችም አይነው ብዙ ልጆች ይሄ እናተ ቤተክርስቲያን መስጊድም ምንም ይገፋቸው እንደዚህ አይነት ልጆች ይሄ የእምነት ልዩነት ጉዳይ አይደለም። they avoid them ብዙ እንዳይረበሽ እነዚህ ይረብሻሉ ተብሎ ኤክስክሉድ የሚደረጉ የሚገለሉ ዲስክሪሚኔት የሚደረጉ ናቸው። ይሄ ደግሞ በጣም ልብ ይሰብራል። ወላጆች ዘንድ እገዛ መጠየቅ ያቅታቸዋል ወይ ማለት እሱ እንዳይሆን ለየልዩነታቸው ያላቸውን ተግዳሮት እንድናግዝ በብርታታቸው ላይ ደግሞ ያገዝም የተሻለ አገልግሎት እንዲያገኙ ነው የምንፈልገው። ሌላው ኦቲዝም ብቻውን አይደለም፣ ኮሞርቢድ ነው። ሌላም ነገር አለው። ለምሳሌ ከኦቲዝም ጋር ተያይዞ ኦቲዝም በሰፖርት በምን በጣም የተለውጥ መሻሻል ምናምን ያመጣሉ። እንዳልኳችሁ ትንሽ ሰፖርት የሚፈልጉ አሉ፣ ሰብስታንሻል ሰፖርት የሚፈልጉ አሉ፣ በጣም ደግሞ ሰፖርት የሚፈልጉ አሉ። እንግዲህ በጣም ሲቪየር ሲሆኑ ይሄኛው ኮሞርቢዲቲ ተያይዞ የሚመጣው የመንተል በተለይ በጣም ሲቪየሩት በጣም ኃይለኛ ቅድም ያልኳችሁ ወደ ሴንተር የሚገቡት ልጆች በአብዛኞቹ ሌላ እክልም አብሯቸዋል። ሌላ ህመም ይሄ በሕክምና የሚድነው ሲዥር አላቸው። በሲቪየር ከሆኑት 80% የሚሆኑት ሲዥር አላቸው። አንድ ላይ ከኦቲዝም ጋር ተያይዞ ዲፕሬሽን አለ፣ አንዛይቲ አለ። አሁን ዲፕሬሽን አንዛይቲ እኔ የዛ ባለሙያ አይደለሁም፣ ግን ሪሰርች የሚያሳየው ከሜንታል ኢልነስ ጋር ሕክምና የሚፈልገው ጉዳይ ላይ ተያይዞ የሚመጣ እክል አለ። በተለይ ይሄ ዲፕሬሽን እና አንዛይቲ ተያይዞ ይመጣል። ጭንቀትና ድባቴ እሱ ሌላ ሙያ ነው፣ የኔ ሙያ አይደለም። እኔ ሞር ኢንተርቬንሽኑ ላይ የኔ ስፔሻሊቲ እንዴት ይታገዛሉ፣ እንዴት እንረዳቸዋለን፣ እንዴት ይማራሉ ሚለው ላይ ነው። አንዳንዱ ባለሙያ ግን
ተያይዞ ለሚመጣው ተግዳሮት ደግሞ ወዴት እንላካቸው? በዚህ ሕክምና ሙያ ስፔሻላይዝ ያደረጉ ሰዎች ስላሉ እነሱ ጋር ሪፈር ማድረግ ይቻላል። ሲዥር ሲኖራቸው ለምሳሌ ሊጥል በሽታው ሲሆን የዛ ባለሙያዎች አሉ፣ መድኃኒት አለው። በዛ መልኩ እገዛ ሊያገኙ ይችላሉ። ከዛ ውስጥ እንግዲህ ኮኦከሪንግ ወይንም አንድ ላይ ሆነው የሚመጡ ከኤዲኤችዲ ያለ ኤዲኤችዲ ኢዝ ቬሪ ኮመን እና በቃ ቤትም የሆነ ቀዥቃዣ ነው ምናምን የምንላቸው ግን ያልተረዳንላቸው ስቲል አሁን ብዙ መምህራን ብዙ ወላጅ ስለዚህ ጉዳይ የሚያውቀው የአቴንሽን ዲፊዚት ሃይፐር አክቲቪቲ ዲስኦርደር የሚባለው ደግሞ አለ። በእርግጠኝነት በክፍል ውስጥ አንድ 5 ሊኖር ይችላል። በጣም ረባሾችና በጣም ትምህርታቸው ዝቅተኛ የሆኑ ልጆች በደንብ ብታዩ፣ ቤት ውስጥ ደግሞ ለምሳሌ አንተ ስንት ሰዓት ሊፈጅብን ለብሰህ እንደው ለማውጣት ምናምን ላቸዋል። ኤዲኤችዲ 2 ስለሆነ አንደኛው ሃይፐር አክቲቮቹ ሬስትለስ ናቸው። እጃቸውን ብትይዙ በዚህ ብትይዙ በግራ በዚህ በቃ ክፍል ውስጥም ቤት ውስጥም በቃ ሬስትለስ የሆኑ አለ። አንዱ ሃይፖ አክቲቭ ደግሞ ኤዲኤችዲ ያላቸው ነግራችሁት ተመልሶ ምንድን ነው ያልከኝ ወዲያው ወይንም አብሰንት የሚሆኑ እንትኑ ላይ እሱ የሚታገዝና ሌላ እንትን ነው። ኦቲስቲክ የሆኑና ይሄ ደግሞ ይጨመራል ዘንድ በቃ ሲያሯሩጧችሁ የሚውሉ አሉ ልጆች ካልም እንዲሆኑ እነሱን መስራት በጣም ከብት የሚጠይቃችሁ። ለምሳሌ ክላስሩም ወይንም እዛ የምታስተምሩበት 10 ቢኖሩ አንዱ የ10ን ያህል ኤነርጂ እና ትኩረት የሚፈልግ ማለት ነው። ሀው ዱ አድሬስ ዛት የሚለው ላይ ልናስብ ያ የዲሲፕሊን ችግር አይደለም፣ ልናይላቸው የሚገባ ተግዳሮት አላቸው። እንዲህ ሁሉ ነገር ብልግና አይደለም ወይም ስርዓት ማጣት አይደለም። ኢንፋክት እንደዛም ማለት ስነ ስርዓት የሌለው ልጅ የለም እያልኩ አይደለም። ግን ለስ ነው ፋይን ላይን ነው፣ በጣም ቀጭን መስመር ነው በዚህ በዲስፕሊን ባለመሆንና በዚህኛው ኬዝ መካከል። ስለዚህ ትንሽ ጊዜ ሰጥቶ ማየትና ለማገዝ መሞከር ኢዝ ቬሪ ኢምፖርታንት። ኤዲኤችዲ ለኦቲዝም ኮቨር ሊሆን ይችላል። ኦብሰሲቭ ኮምፐልሲቭ ዲስኦርደር አለ ደግሞ ኦሲዲ ሌላ አንዳንድ ሰዎች አላቸው 10 እጁን የሚታጠቁ ምናምን ከማሪ ሆኖ ሲመጣ ኦቲስቲክ ልጆች ጋር ምን ይታያል ብትሉ በጣም ይሄ ሪስትሪክቲቭ የሆነ ቢሄቪየር ከዚህ ጋር የመመሳሰል እንትን አለ። ለምሳሌ አሉ ምንም እንዲነካቸው የማይፈልጉ ወጥ እንጀራ እየበሉ እንኳን ባለስሩ ትሬኒንግ ይመጣል ነክቷቸው በቃ 10 እንደዚህ ይላሉ። ከዛ በጣም እንትን ያው ኦሲዲ ያላቸው አሉ እንደዛ በጣም ያኛው ሌላ ፓርት ቢሆንም እኔ እዚህ ላይ ሲመጣ ነው ፎከስ ማድረገው እንጂ እነዚህ በሌላ ዳውን ሲንድሮም አለ። ዳውን ሲንድሮም ሌላው እክል ነው። ዳውን ሲንድሮም በማየት እናውቃቸዋለን። ዳውን ሲንድሮም ያላቸው ልጆች ምላሳቸው ረዘም ይላል፣ እጃቸው በጣም አጭር ነች፣ አንዱ ጆሯቸው አነስተኛ፣ አንዱ አይናቸው አነስ ይላል፣ ከሆነ አፍንጫቸው ትንሽ ያለ እንዲህ አይታችሁ you can understand ልዩነቱ። እንግዲህ ቲቪ ላይ ምናምን አይታችሁ ሊሆን ይችላል ዳውን ሲንድሮም ውስጥ ያለ። ኦቲስቲክ ልጆች ግን አይታችሁ አትለዩ። ከቲፒካል ልጆች ልትለዩቸው አትችሉም። እነዛ ቅድም ያልኳቸው ባህሪዎች ማኒፌስት ካላረጉ በስተቀር ዝም ብሎ የሚታወቅ አይችልም። ያው ራሳቸውን የመጉዳት ባህሪ ተያይዞ የሚመጣው አለ። ባም እያደረጋሉ ራሳቸውን ማጋጨት፣ ብዙ ጊዜ እጃቸውን መንከፍ፣ ይህም ምናምን ያ ከስትረስ ጋር ሊያያዝ ይችላል። ግን ከቅድም ካልኳችሁ ሴንሰሪ ኢንቴግሬሽን ዲስፋንክሽን ጋር ተያይዞ የሚታዩ እንደዛ አይነት ባህሪዎች አሉ። ምንድን ነው ምክንያቱ?
ይባል ነው። no one can guarantee you አሁን እኔ ብዙ ጊዜ መመጻደቅ የሌለብን ማንም ሰው ይሄን ፈልጎ የዚህ ኦቲስቲክ ልጅ በማንም ፈቃድ የሚመጣ አይደለም አለ። በፈቃዳችን የሚመጡ ዲዛቢሊቲስ አሉ። ለምሳሌ በእርግዝና መጠጣት፣ ማጨስ ምናምን ጽንሱ የጎዳው ሲወጣ ይሄ በፈቃድ የመጣ ነው። ስለዚህ ኃላፊነቱን ወላጅ ሊወስድ ይችላል።